ቡርሃን አዲስ ወይም ደግሞ አሊ ቡርሃን ስምህ በጣም ትቀያየራለህ። ስለ ስምህ ብዙ ችግር ባይኖረንም ለምን እንደምትቀያየር ብትነግረን ጥሩ ነው። እና አንድ አጸያፊ ነገር ተናግረሃል። አንድ ብቻ ሳይሆን ብዙ ነው። ባይ ዘ ወይ እንመጣበታለን። ሰይጣን በጣም ይመቸኛል አልክ። ምን ማለት ነው ይሄ? ሰይጣን ይመቸኛል ያልከው ቃል በቃል ነው የተናገርከው። ምን ማለት ነው ይሄ? አንተ ህፃን ወይ እብድ ነህ? ምንድን ነህ አንተ? ይህን ምንድን ነው? ደሊብሬትሊ ነው? ሆን ብለህ ነው ወይስ ምንድን ነው? ወይስ አምልጦህ ነው? እኔ አምልጦሃል ብዬ አላምንም። ባይዝ ወይ ቃሉ አምልጦሃል ብዬ አላምንም። ምክንያቱም ከዚህ በፊትም የተናገርካቸው ነገሮች አሉ። ቻርልስ ዳርዊን ኦኬ፣ ይሄ የአጋንንት መጫወቻ የሆነው ሰውዬ ቻርልስ ዳርዊን የሰው ልጅ ከቺምፓንዚ ነው ከዝንጀሮ ነው ምናምን መጣ የሚለው ሰውዬ አንተ ምን ብለህ ነው የገለጽከው? ምን ብለህ ነው የገለጽከው? ጂነስ ነበር ያልከው። ቃል በቃል ጂነስ ነው ያልከው። ቻርልስ ዳርዊንን አልቡርሃን ቡርሃን አሊ የሰማኝ ነው። ጂነስ ነበር ያልከው። ጂነስ ብቻ ሳይሆን መጀመሪያ ጂነስ አልከው፣ ከዛ ደግሞ ሱፐር ጂነስ ነበር ያልከው። ቻርልስ ዳርዊንን ሱፐር ጂነስ አልከው አንተ። አሁን ደግሞ ምን አልክ? ሰይጣንን ወደዋል ይመቸኛል አልክ። ኦኬ፣ ምን ለማለት ነው? ኦኬ፣ አሁን ባይ ዘ ወይ እኩል ኃይል ነው ያለን። ኔጌቲቭ እና ፖዚቲቭ ሰዎች እናንተ ስታጠቁን እኛ ዝም ብለን አናይም፣ ግብረ መልስ እንሰጣለን። ኦኬ፣ እግራችሁ እየተከተልን ማለት ነው። ኦኬ፣ እንደዚህ ልካችሁን ትይዛላችሁ፣ መስመራችሁ ውስጥ ትገባላችሁ እንጂ ቆማጣ ምንድን ነው የሚባለው? ቆማጣ ካላሉት እፈተፍታለሁ ይላል ነው። አንተ የተበላሸ ባክግራውንድ ሊኖረው ይችላል። አዊደን ነው ለምን እንደዚህ እንዳልክ አናውቅም። አንተ ግን ብዙ ሰዎች እያበላሸ እንደሆነ እናውቃለን። ኦኬ፣ የምትናገራቸው ነገሮች ደግሞ በጣም አደገኞች ናቸው። ቻርልስ ዳርዊንን ሱፐር ጂነስ ማለት ሰይጣን ይመቸኛል ማለት ከባድ ነገር ነው ይሄ። ኦኬ፣ ባይዘው የምታደንቁት ሰዎች ልትኖሩ ትችላላችሁ። አንድ ሰው የምታደንቁት ማድነቅ ያለባችሁ በእግዚአብሔር መስመር መኖሩ በማረጋገጥ ብቻ ነው። ባይዘው የጥበብ መጀመሪያ ምንድነው? ፈሪሃ እግዚአብሔር ነው። ኦኬ፣ አንድ ሰው 1,000 ሚሊዮን መጽሐፍ አነበበ ወይንም ሌላ ምርምር ተመራመረ፣ ፈሪሃ እግዚአብሔር ግን ከሌለው፣ የእግዚአብሔር እምነት ከሌለው ይሄ ደንቆሮ ነው። ደንቆሮ፣ በቃ የደንቆሮ ነው። እውቀት ወደ ጥሩ ነገር ነው ሊመራህ የሚገባው። ባይዘው ፈጣሪ በሳይንስም ማረጋገጥ ይቻላል። ፈጣሪ እንዳለ በሳይንስ ማረጋገጥ ይቻላል። በሳይንስ በሎጂክ ማለት ነው። ኦኬ፣ አውሮፕላን አለ አይደለ? አውሮፕላን እየበረረ እያየህ አውሮፕላኑን የሰራ ሰው የለም፣ ሰው አልሰራውም ማለት ይቻላል። ዝም ብሎ ወድቆ ነው የተገኘው እንጂ እነ ኦሊቨር ራይት አልሰሩትም ብሎ መናገር ይቻላል? ኢምፖሲብል። መኪና ራሱ ይሄ የምንንቀሳቀስበት ታክሲ እየሄደ በሞተር በጎማ እየሄደ እያየ በነዳጅ እየሄደ እያየ መኪናን የፈጠረ ሰው የለም ብለህ መናገር ትችላለህ? አይቻልም። ስለዚህ የእውቀት መለኪያ መሆን ያለበት፣ የአንድ ሰው መለኪያ መሆን ያለበት በእግዚአብሔር ማመን አለማመኑ ነው። ኦኬ፣ ፈሪሃ እግዚአብሔር አለው ወይስ የለው በሚለው ነው መለካት ያለበት። ዝም ብለህ ያገኘውን ማድነቅ፣ ያገኘውን ማንቆለጳጰስ ተገቢ አይደለም። ልኩን ሊነገረው ይገባል። ኦኬ፣ የጤና ችግር ካለውም አይደል ነው ኦር ተልእኮም ሊኖረው ይችላል። ወይ ነው ለምን እንደዚህ እንደሚል አልቡርሃን አናውቅም። የሚናገራቸው ግን በጣም አደገኞች ናቸው። ኦኬ፣ ስለዚህ ንቁ መሆን አለበት። በቃ ኢትዮጵያዊ አሁን ፈታኝ ጊዜ ነው ያለ ነው አይደለ? ንቁ መሆን አለብን።